ክብር አትተባበር። ሙሉም ሰው ጉባኤያቸው ላይ አትግባ፣ በምክራቸው ላይ አልገኝ፣ ነፍሴ ከነሱ ጋር ትተባ 400 ዓመት ሙሉ። ከ400 ዓመት በኋላ እድል ተገኘ። ምን ሲጓዙ ሙሴን እግዚአብሔር ወደ ተራራ ውጣ አለው። ወደ ተራራ ከወጣ በኋላ ሙሴ 40 ቀን እየጾመ በእግዚአብሔር ፊት እየጸለየ ሕጉን፣ መቅደሱን፣ በዛ ያለችውን የመገናኛዋን ድንኳን ዲዛይን እያየ እየተቀበለ ቆየ። በድንጋይ የተጻፉትን መልካም ሕጎች ይዞ ሲመጣ ለመጀመሪያ ጊዜ የሚገርም እኮ ነው። እሱ 40 ቀን ሙሉ በእግዚአብሔር ፊት ለእስራኤል የተቀደሰውን ሕግ እየተቀበለ እያለ የእስራኤል ሕዝብ አሮን የሚባለው የሙሴን ወንድም እንደዚህ አሉት። ወንድም ሙሴ ከሄደ 40 ቀን በላይ ሆኖታል፣ ብዙ ቀን ቆይቶታል። በዛ ሄዶ ምን እንደሆነ አናቅም፣ ይሙት ይኖር። ስለዚህ እሱ አሁን ሊመራን ስለማይችል ከፊታችን የሚሄዱ አማልክትን ስራልን አሉ። ከፊታችን የሚሄዱ አማልክትን ስራልን አሉት። ዘጸአት ምዕራፍ 32 ላይ ምን እንዳሉ ታውቃላችሁ? ዘጸአት 32 ላይ ሕዝቡም ሙሴን ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው እዩ ጌታ ይገስጻቸው፣ ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራለን አሉት። እስቲ በዚህ ውስጥ ምን ያስደነገጣችሁ ነገር አለ? ጣዖት ሁሌ ነው፣ እነሱ ጣዖት ይወዳሉ። ምንድነው የሚገርማችሁ? ይህ ከግብፅ ምድር ያወጣን ሰው ሙሴ ግን ሙሴ ምንድን ያላቸው መጥቶ የነገራቸው። ከዛ በኋላ ሁሌ የሚባለው ለአባባልም የሚሉት ምንድነው? ከግብፅ አገር ያወጣችሁ እግዚአብሔር፣ ከግብፅ አገር ያወጣኋቸው ሕዝቤ፣ ከግብፅ አገር ያወጣን እስራኤል አምላክ የአባታችን ከግብፅ አገር ያወጣን ከግብፅ። እዚች ቦታ ሲደርሱ ጥጃ ሲያምራቸው ምን አሉ? ከግብፅ አገር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ስራልን አሉት። ከፊታችን የሚሄዱ አማልክት ስራልን። አሮንም በሚስቶቻችሁ በወንዶች በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። እስራኤል ታውቃለህ፣ ይሄ በወርቅ ነገር በብር ነገር በዳያመንድ በምናምን እንደዚህ ቶሎ የሚሰጡ ሰዎች አይደሉም። ያን ቀን ግን ሰጡ። አልማዝ ስራ፣ ወርቅ ስራ፣ ይሄን በማንጠር ላይ አንደኛ ናቸው። ታውቃለህ፣ ስሙ ራሱ ጄውለሪ ነው የሚባለው። JEW ጄውሽ ማለት ጄውለሪ፣ የአይሁዶች ስራ፣ የጂውሾች ስራ እንደማለት ጄውለሪ ነው አይደለ? ወርቅ ስራ፣ የአንጥረኛ ስራ፣ የወርቅ ቤት ምናምን በእንግሊዝኛ ጄውለሪ ነው የሚባለው። JEW ከዛ በኋላ ጄውለሪ ማለት በቃ እነሱ ናቸው። በዛ ፐርፎርማንሳቸው ከፍተኛ እንዴ! እነ ኤልያብ ያሉበት እኮ እነ ባስሌል ያሉበት ህዝብ እኮ ነው። እና በዛ የታወቁ ናቸው። ህዝቡም ሁሉ ግን ያን ቀን በጣም እንትን ናቸው። ያን ቀን ግን አውጥተው ሰጡ። ቀጥሎ ምን ይላል? ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብለው በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም አያድርስ፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። አሮንም ባየ ጊዜ መሠዊያውን በፊቱ ሰራ። አሮንም በዓል አወጀ። ምን ብሎ? ነገ የእግዚአብሔር በዓል ነው ሲል አወጀ። ወስማ በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው፣ ጌታ ይገስጸው፣ የደህንነት መስዋዕት አቀረቡ። ህዝቡም ያው የታወቀ ነው፣ እግዚአብሔር የሌለበት የእግዚአብሔር በዓል በዚህ ይታወቃል። በምን ነገ የእግዚአብሔር በዓል ነው ብሎ ቄሱ አሮን ቢያውጅም የእግዚአብሔር አለመሆኑን በምን ታውቃለህ? በውጤቱ ምን ሆነ? ህዝቡም ሊበሉና ሊጠጡ ተቀመጡ። አየ የእግዚአብሔር ያልሆነ በዓል በምንድን በዋነኛ ነው የሚታወቀው? ዓላማው ምንድነው? መብላት መጠጣት፣ ከጠዋት እስከ ማታ እየዞሩ መብላት መጠጣት። መጨረሻስ በምን ይታወቃል? ሊበሉ ሊጠጡ ተቀመጡ፣ ሊዘምሩም ተነሱ። የለም ምንድን የሚለው? ሊዘፍኑም ተነሱ። በተበላ ተጠጣ፣ ተበላ ተጠጣ። የማን በዓል? የእግዚአብሔር በዓል። ቀጥሎ ምን ሆነ? ሊዘፍኑም ተነሱ። እህመናው ያሆ እህመናው ምን? ሊበሉ ሊጠጡ ተቀመጡ። ቀጥሎስ? ሊዘፍኑም ተነሱ። አይደል? እወድሽ ነበረ አሃ እንደ መቀነት አሃ ዱላ ይዘ ማለት ነው። ምንድነው በዓሉ? የእግዚአብሔር በዓል። ማን ስላወጀው ነው የመሰለው? አሮን። ውጤት ዘፈን ዱርዮ በዛ በኩል አረኛው ኛው አሮጊት አግብቼ
ምንድነው የእግዚአብሔር በዓል? አይሆንም። እግዚአብሔር ሙሴን ዋው ይኸውልህ እግዚአብሔር በስማም አሽሙሩን ይሁ አሽሙር ካልኩት አሽሙር ልበለው ምን እንደሆነ ከላይ ምን እንዳሉ ታውቃለህ? ምንድነው ያሉ? ይሄ ከግብጽ ሀገር ያወጣን ሙሴ አይደል? ኦኬ እግዚአብሔር እንዳመጣጠ ነው የሚያስተናግድ። እንደዛ ሲሉ እግዚአብሔር ሙሴን ምን አለው? እዛው ተራራ ላይ እግዚአብሔር ሙሴን ከግብጽ ምድር ያወጣው ሕዝብህ ኃጢአት ሰርተዋልና ሂድ ውረድ እስቲ። ወይኔ አሽሙር በስማም እንዳነጋገረ ነው። እኔ አልወርስም አትወርስም አትጨነቅ። አንተስ ወርሳለሁ ጌታ ያወርሳል። ትወርሳለህ እንደ እምነት ይሁንልህ። አንተስ እኔ ግን ምጸድቅ አይመስልም ይሁንልህ። ችግር እንደ እምነት ይሁንልህ አላስጨንቅም። እንደዛ ነው እግዚአብሔር ከግብጽ ምድር ያወጣው ሕዝብ እስካሁን ድረስ በሙሉ ከዘጸአት 1 ጀምሮ ብታነብ ከግብጽ ምድር ያወጣው አምላክ እግዚአብሔር ከግብጽ ምድር ያወጣህ እግዚአብሔር ከግብጽ ምድር ያወጣውን የአምላክ እግዚአብሔር በተዘረጋ ክንድ በጸናች እጅ ከግብጽ ምድር ያወጣው አምላክ እግዚአብሔር አሁን መጣና ባሉት በአፋቸው ተናገር። ከግብጽ ምድር ያወጣው ሕዝብህ አድርስ ነው። ከእግዚአብሔር ሕዝብነት ለሙሴ ስትሰጥ ሕዝብህ ኃጢአት ሰርተዋልና ሂድ ውረድ። ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለት፣ ሰውለት። እስራኤል ሆይ እነዚህ ከግብጽ ምድር ያወጡ አማልክት ናቸው አሉ ሲል ተናገሩ። እግዚአብሔር ሙሴን እኔ ይህን ሕዝብ አየሁት፣ ነው ማንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ። ሙሴ ያው የክርስቶስ ወኪል ነው፣ የክርስቶስ ምሳሌ። ተንበርክኮ እግዚአብሔር ሆይ አሁን ብሎ ጸለየ። ከዛ ምን ሆነ? በስማ አሁን እቺን አጋጣሚ አቤቱ ልቤ ምንድነው? ጨካኝ። ሌዊ 400 ዓመት በሙሉ ምን ተብሏል? ያንተ ስብሰባ፣ ያንተ አገልግሎት፣ ያንተ ክብር፣ ያንተ ጉባኤ ላይ ነፍሴ አትግባ፣ ክብሬ አትተባበር። በአጠቃላይ አንተ ሰው ለመሰብሰብ፣ ሰው ለመምከር፣ ሰው ለማስተማር፣ ሰው ለማገልገል እማትሆን ጉድ ነህ። ባንተ በምትሰበስበት ቦታ ላይ ሰው አይገኝ ተባለ። አሁን ከ400 ዓመት በኋላ እስራኤል ጣዖት ሲያመልኩ ተገኘ። እግዚአብሔር ሕዝብ እንደዚህ በድሎኛል ሂድ ውረድ አለው። ሙሴ ሲወርድ ድምፅ ሰማ። ሕዝቡ ጥጃ ከቦ ይጨፍራል፣ ይደንሳል። እዛ በኋላ ሙሴ ከላይ ብዙ ነገር ነው ያደረገው። ድንጋዩን ጣለ። ጽላቱ የተሰጠው ያን የመሰለ በእግዚአብሔር ጣት የተጻፈ ድንጋይ መሬት ላይ ወረወረው። ዛት ሚንስ ለእናንተ አይገባችሁም እንደማለት አለ። ወረወረው። ቁጥር 21 ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገህ አለው። እግዚአብሔር ሕዝቡን ሊጨርስ ነው፣ አንተን እንደዚህ ያደረግካቸው አለው። አሮንም እንዲህ አለ፣ ጌታዬ ሆይ ቁጣህ አይቃጠል። እኔ ደስ የሚለኝ በእድሜ ታላቅ ማን ነው? ከአሮንና ከሙሴ አሮን ነው አይደል? አሮንም እህትየው ማርያምም ሙሴ የሁለቱ ታናሽ እናትዬ። እግዚአብሔር ካንተ ጋር ሲሆን እንዲህ ነው የምትባለው። ትልቁ ሰውዬ አሮን ታናሹን ወንድሙን ሙሴን ምን አለው? ጌታዬ ሆይ ቁጣህ አይቃጠል። ከሙሴ ጋር ማን አለ? እግዚአብሔር አለ። እናቴ ይህ ሕዝብ ክፋትን እንዲሆን እንዳንተ ታውቃለህ። እነርሱም ይህ ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ስራልን አሉኝ። እኔም ከናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኳቸው። ዛት ሚንስ ማያመጡ መስሎኝ ገብጋባ እንደሆኑ ስለማቅ ሰጡኝም። በእሳት ላይ ጣልኩት፣ ይህ ጥጃ ወጣ። እሳት ላይ ሲጥለው ወንድም ጥጃ ሆኖ ወጣለት። ቅድም ግን ያነበብነው ቀረጸላቸው የሚል ነው። ቁጥር 25 ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና። ወየው የማን በዓል ብሎ? የእግዚአብሔር በዓል ብሎ ምን አቆመው? ጥጃ። በቃ ጥጃ ነው አይደል የቆመው? አንድን ነገር በስሙ መጥራት ጥሩ ነው። ነገ የጥጃ በዓል ነው፣ ውጡና ጥጃውን አክብሩ ቢል ተገቢ ነው። ስም በስሙ መጥራት፣ በስም አለመጥራት በጣም ከባድ ነገር። ሕዝቡን ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ ሙሴ ወጣ፣ ከፍ ያለ ድንጋይ ላይ ቆመና እንዲህ አለ፣ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። ወይ ጉድ! 400 ዓመት ሙሉ ማን ከርስዶ ነው? ሌዊ። አቤቱ ልቤ ምንድን ነው? ጨካኝ። እችን አጋጣሚ ሌዊ ሊጠቀም የእግዚአብሔር የሆነ ሁሉ ወደ እኔ ይውጣ፣ ወደ ሰፈር ወደዚህ ኑ አለ። የሌዊም ልጆች ሁሉ ያዛችሁልኝ፣ የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ይጣል።
ያዛችሁልኝ። ቅድም እዛ ከ400 ዓመት በፊት ያዕቆብ ምንድን ያለው? የእናንተ ሰይፍ የአመፅ ሰይፍ ነው፣ ለአመፅ ነው የምትጠቀሙበት ሰይፍ ብሎ ነው የተቆጣው የረገመው። ከ400 ዓመት በኋላ ሙሴ የጠራውን አዋጅ ሊጠቀሙበት ነው። የእግዚአብሔር ወገን የሆነ ወደ እኔ ይምጣ ሲል የሌዊ ልጆች ግር ብለው ወደ ሙሴ። ከዛ ሙሴ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ፣ ድሮ የለመዱት ነው፣ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተም ሰው ሁሉ ወንድሙን አንድ ወዳጁንም፣ ከቅርብ ይጀምራል፣ ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳላደረጉ በዚያን ቀን ከሕዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። እቺን አጋጣሚ ያዙና ሰይፋችሁን ተመላለስ፣ ሰፈር ለሰፈር ከበር በር ከሰፈር ሰፈር የተሯሯጥ መጀመሪያ ሮጠ ቤተሰብ ጋግባል፣ ከወንድም ጀመር። ከዛስ ሌዋዊው ሰው ሰይፉን ይዞ የሮጠ ወደ ቤት ቤት በሩን ብርግዳ አድርጎ ብራዘር የታለ? ብራዘር የታለ? የታለ? የት ነበርክ? ኧረ እዛ በዓሉ ላይ ነበሩ ገና መግባት ዘጭ። የታለ? የታለ? ሲስተር የታለች? እሷ ጓዳ ውስጥ ምን ሰራ ያለሽ? የት ነበርሽ ዛሬ? ሄደሽ ነበር በዓል ላይ? አዎ አሮን ሲያውጅ ሄጄ ነበር ሳጨርስ። እዛው ይወጣል። ቤተሰብ መጨረሱን መሞቱን አይቶ ይወጣል። ሌላ ዝል ያክስት ልጅ እዛ አለ፣ ጎረቤት ምናምን እዛ አጎት አለ፣ አጎት ቤት አጎቴ እዚህ ቤት ሰላም ነው? ሰላም ነህ? እንዴት ነው? ምን አላየውም በዓል ላይ ምናምን። እንዴት ታየኛለህ? ለእግዚአብሔር ዛሬ እጄን ቀድሻለሁ። ለእግዚአብሔር ዛሬ ልቤ ጨካኝ ነው። ለእግዚአብሔር ዛሬ በእግዚአብሔር ቃል ሰይፍ ከቅርቤ ጀምሬ አያችሁ። ከዛ በኋላ ምን እንደተባለ ታውቃላችሁ? ለእግዚአብሔር እጃቸውን ቀድሰው ጨካኝ ሆነው ከማን ጀመሩ? ከገዛ ቤተሰብ። አንደኛው ሌዋዊ ሮጦ ቤቱ ይገባል። ሲያይ እናትየው ከባህል መጥተው እያወለቁ ነው። ከየት ነው የመጣሽው እማዬ? እንዴ ባህል ነው አሮና ውጆ አንተ አልተገኘውም ልትል እንዳይሆን አንቺም ሄደሽ አላው ሶሪማ። ሌላኛው ደግሞ ይገባል። ፋዘር የታለ? ፋዘር የታለ? አንተ ሄዳል? ኧረ እኔ አልሄድኩም ቤቱ አልተብዬ አልሄድኩም። ተርፋሃል ዛሬ። ፋዘር የት ነው ያለው? ጓሮ ነው። ኦኬ ፋዘር ደህና ነህ? ደህና ነኝ። ምን ነው ባህል ላይ አላየውም? እንዴት ታየኛለህ? ሄደሃል ካንተ። ለማን? ለእግዚአብሔር ልባቸው ጨከነ። ከዛስ ሙሴ አረጀ። ሲያረጅ እንደዚህ ሆነላችሁ። በጣም የሚገርም ነገር ነው። ዘዳግም 33 አቤቱ ልቤ ምንድነው? ጨካኝ ነው። አቤቱ ልቤ ጨካኝ ነው። ዘዳግም 33 ላይ ያኛው ሲያረጅ ረግሞት ነው የሞተው። ለእግዚአብሔር ልባቸው ጨከነና ሕጉ ገዳይ አይደል መቼስ። አቤት በሕግ ሰይፍ 3000 ሰው አጋደሙልህ። ልክ ጴጥሮስ በጸጋ ሰይፍ፣ ልክ ጴጥሮስ በባለ 50 ቀን ለሕይወት በሚሆነው ሰይፍ ለእግዚአብሔር መንግሥት ስንት ሰው? 3000 ሰው እንዳስገባ። በወንጌል ሰይፍ 3000 ሰው፣ በሕጉ ሰይፍ 3000 ሰው ዘሴም። ሕጉ በ3000 ሰው ሞት ጸና፣ ወንጌል በ3000 ሰው መዳን ጸና። እና ዘዳግም 33 ላይ ሙሴ አረጀ ሊሞት ሲል አሁንም ተጠሩ፣ ሁሉም ግቡ ተባሉ። ምዕራፍ 33 ላይ ቶሎ ብለን ወዴት እንሂድ? ያው ከላይ ሮቤል አለ፣ ሮቤል የሚባለውን ይባላል፣ ይሁዳም የሚባለውን ይባላል። ከዛ በኋላ ቁጥር 8 ላይ ስለ ሌዊ እንዲህ አለ። አሁን ማንን ለይቶ አወጣ? ቅድም ማን ነው የሚጠራው? ስምዖንና ሌዊ ነው የሚባሉት። ሲጠሩ ስምዖን ብሎ ሰው አይጠራቸው። መንገድ ላይ ከሄዱ ካየም አብረን ምጣ ስምዖንና ሌዊ ነው የምትላቸው። አይለያዩ። ግን ያን ቀን የእግዚአብሔር የሆነ ይምጣ፣ ልቡ ጨካኝ ይምጣ፣ ልቡ ጽኑ ይምጣ፣ ሆዱ መራራ ይምጣ ሲባል የመጣው ማን ነው? ሌዊ ተጠቀመባት። ከዛ እንደዚህ ሆነ። ስለ ሌዊም እንዲህ አለ። ቱሚምህና ኡሪም ማለት ካህኑ በደረት ኪስ ውስጥ የሚይዛቸው ሁለቱ ድንጋዮች ናቸው። የእግዚአብሔርን ፈቃድ ማወቅ። ድፍን እስራኤል የእግዚአብሔርን ፈቃድ አያውቁም፣ ካህኑ ግን ያውቃል። ሁለቱን ድንጋዮች ይዞ እስራኤልን አምላክ ይጠይቃል። እግዚአብሔር ሆይ ለሰልፍ ሕዝቡ ይውጣ አይውጣ? እግዚአብሔር በድንጋዮቹ ይመልስለታል። ይውጣ ይለዋል።
ይውጣ ብሎሃል፣ ለጦርነት ውጣ ይለዋል። እግዚአብሔር ሆይ ሕዝቡ ለጦርነት ለሰልፍ ይውጣ ይውጣ፣ ወይ ደግሞ ድንኳኑን አንስቶ ጉዞ ይቀጥል አይቀጥል፣ ይቀመጡ ተቀመጡ ተብላችኋል፣ እንዳትሄዱ ሄዱ ተብላችኋል፣ ሄዱ። እነዚህ ኡሪምና ቱሚም ሁለቱ ድንጋዮች፣ ኡሪምህና ቱሚምህ ወይም ቱሚምህና ኡሪምህ ለቅዱስ ሰው ነው። ለምን ሰው? አቤት አቤት፣ ቅድም እንደተባለ ሰምታችሁ፣ ለቅዱስ ሰው ነው። ምን ሆኖ ቁጭ አለ? ቅዱስ ሆነ። ለማን ሰይፍ አንስቶ? ለእግዚአብሔር ጨክኖ። በማሳ ለፈተንከው እግዚአብሔርን ነው። ሌዊን በማሳ ፈተንከው የሚለው በመሪባ ውሃ ለተከራከርከው፣ ያኔ መሪባ ውሃ ጋር በድንጋዩ ክርክር። ቁጥር 9 ለምን ይሄ ተገባው? ይሄ ክህነት ኡሪም ቱሚም ለምን ተሰጠው? ስለ አባቱና ስለ እናቱ አላየሁም ላለ ሲጠየቅ፣ አንተ እናት ምን አርገህ ነው? አላየሁም። አባትን ጓሮ ምን አርገው ነው የወጣው? ሰይፍ ደም በደም አላየሁም። ወንድምን ምን አርገህ? አላየሁም። ዛሬ ለእግዚአብሔር እጆችን ቀድሻለሁ፣ ለእስራኤል አምላክ ስለ አባቱና ስለ እናቱ አላየሁም ላለ፣ ወንድሞቹንም ላላስተዋለ፣ እያሮጠ በየቤቱ የገባ ወንድሜ ታል ሄዳላ እንካ ቅመስ፣ ወንድሞቹን ወንድሜ ብሎ ላላስተዋለ፣ አቤቱ ልቤ ምንድነው? ጨካኝ። ልጆቹንም ላላወቀ፣ ልጄ ታለ? አቤት አባዬ ሄደ ነበር። አዎ እንግዲህ ምንም ማድረግ አልችልም። ወንድሞቹን ላላስተዋለ፣ ልጆቹን ላላወቀ ምን አደረገ ሌዊ? የሌዊ ልጆች ምን አደረጉ? ቃልህን አደረጉ፣ ቃል ኪዳንህንም ጠበቁ። ስለዚህ ቅድም ከጉባኤያቸው ጋር ከስብሰባቸው ጋር ከምክራቸው ጋር ማንም እንዳይገባ፣ አሁንስ ፍርድህን ወይም ሕግህን ቃልህን ማለት ነው ለያዕቆብ ለ12ቱ ነገድ ሕግህንም ለእስራኤል ያስተምራሉ። በፊትህ ዕጣንን በመሠዊያም የሚቃጠል መስዋዕት ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁንም ሥራ ተቀበል፣ የሚነሳበትንም ወገብ ውጋው፣ የሚጠሉትም አይነሱ ተባለለት። ማን? ሌዊ። አቤቱ ምኔ ልቤ ጨካኝ ነው። እግዚአብሔር እንዲጠቀምባችሁ ከፈለጋችሁ አቤቱ ልቤ ጽኑ ነው። አቤቱ ልቤ ጨካኝ ነው። ስትጸና ስትጨክን ሰይፍን ለእግዚአብሔር ስትቀድስ ያን ጊዜ ነው እግዚአብሔር የሚፈልገው ነገር የሚሰራው።